ፊታችን ማለት ዋናው የውበት አካላታችን ነው። ፊታችን ተንከባክበን ማለት ውበታችን 100% እጥፍ ጨመርም ማለት ነው። ግን እኛ ችግራችን ባገኘነው ሳሙና እየታጠብን የተፈጥሮ ፊታችን ውበት በገዛቻችን እናበላቸዋለን። ዛሬ ግን ደርሰንላችኋል። ለፊታችን የሚሆን ሳሙና ከመግዛታችን በፊት ማድረግ ያለብን 8 ቅድመ ጥንቃቄዎችና ተግባራቶችን ልናሳያችሁ ወደናል። እናንተ ብቻ እስከ መጨረሻው በማየት የፊትን ውበት እጥፍ ይጨምሩ። አንደኛ፣ የራስ ቆዳን መረዳት። የቆዳውን አይነት ማወቅ። ቆዳው ቅባታማ ነው ወይስ ደረቅ ወይስ መደበኛ መሆኑን በትክክል ይለዩ። ቅባታማ ቆዳ ጄል ወይም አረፋ የሚፈጥር ፎርሙላ ሲፈልግ፣ ደረቅ ቆዳ ደግሞ ክሬም ወይም ወተት መሰል እርጥበት ሰጪ ማጽጃ ይፈልጋል። የቆዳ ዋና ችግር ምንድነው? ብጉር ከሆነ ሳሊሲሊክ አሲድ ወይም ቤንዞይል ፐሮክሳይድ ያለበትን ይፈልጉ። ድርቀት ከሆነ ሃይሎሮኒክ አሲድ ወይም ሴራሚድስ ያሉበትን ይምረጡ። ጥቁር ነጠብጣብ ከሆነ ኒካናማይድ ወይም ቪታሚንስ ያሉበትን ይመልከቱ። የፒኤች ሚዛንን ማረጋገጥ። ፊትዎ ላይ የሚጠቀሙት ሳሙና የቆዳን ተፈጥሯዊ አሲዳማነት ፒኤቹ ከ4.8 እስከ 5.5 የማይረብሽ መሆን አለበት። ብዙ የሰውነት ሳሙናዎች አልካላይን ከፍተኛ ፒኤች አላቸው። ይህም ቆዳን ያደርቃል እንዲሁም ለባክቴሪያ ተጋላጭ ያደርጋል። ስለዚህ ፒኤች ባላንስ ወይም ሶፕ ፍሪ የሚል ምልክት ያለውን ይምረጡ። ንጥረ ነገሮችን መገምገም ወይም ኢንግሬዲየንት ቼክ። አልኮልና ጠንካራ ሰልፌቶችን ማስወገድ። ሽታና ሰው ሰራሽ ቀለም አለመኖሩን ማየት ወይም ፍራግናንስ ፍሪ። በተለይ ስሜታዊ ቆዳ ካሉት ፍራግናንስ ፍሪ የሚል ምልክት ያለውን ይምረጡ። ሽቶዎች ሰው ሰራሽም ሆነ ተፈጥሯዊ ለቆዳ መቆጣትና ለአለርጂ ዋነኛ መንስኤዎች ናቸው። አንሴንትድ የሚል ምልክት ሳይሆን ፍራግናንስ ፍሪ የሚለውን ይፈልጉ። ቀዳዳ የማይዘጋው መሆኑን ማረጋገጥ። ሳሙና ወይም ማጽጃው ቀዳዳውን የማይዘጋ መሆን አለበት። ነን ኮሞዶጄኒክ ወይም ቀዳዳ የማይዘጉ ወይም ነን አሴጄኒክ የሚል ምልክት ያለውን መምረጥ ብጉር የመከሰት ዕድልን ይቀንስልናል። የደርማቶሎጂስት ምክር። ዴርማቶሎጂ ቴስትድ መሆን አለበት። በቆዳ ሕክምና ባለሙያዎች የተሞከረ ወይም ዴቨሎፕድ ዊዝ ደርማቶሎጂስት የሚሉ ምልክቱን የምርት ደህንነትና ውጤታማነት በተመለከተ የተወሰነ ዋስትና ሊሰጡ ይችላሉ። አጠቃላይ የገጽታ ሁኔታና ሸካራነት ወይም ቴክስቸር። ምን አይነት የሳሙና ሸካራነት ይመቾታል? አረፋማ፣ ፎሚንግ፣ ጄል ወይስ ክሬም ወይስ ዘይት? ለምሳሌ ቅባታማ ቆዳ ጄል ወይም አረፋ ሲመርጥ፣ ደረቅ ቆዳ ክሬም ወይም ዘይት መሰል ፎርሙላ ይመርጣል። ከሰውነት ሳሙና መለየት። ፌስ ቤዝ ቦዲ ሶፕ። የፊት ቆዳ ከሌላው የሰውነት ቆዳ በጣም ስሜታዊና ለስላሳ ነው። የፊት ቆዳን ለመንከባከብ ተብሎ በተለየ ሁኔታ የተቀመጠው ምርቶችን ብቻ ይጠቀሙ። የሰውነት ሳሙና የፊት ቆዳን በጣም ሊጎዳ ይችላል። የሌሎችን ግምገማዎች ማንበብ ወይም ቼክ ሪቪውስ። ሳሙናውን ለመግዛት ከወሰኑ በኋላ በኢንተርኔት ላይ ወይም በማህበራዊ ሚዲያ ላይ ሌሎች ሰዎች ስለምርቱ የሰጡትን ግምገማዎች ይመልከቱ። በተለይ ከእርሱ ጋር ተመሳሳይ የቆዳ አይነት ያላቸውን ሰዎች ምን እንዳሉ ማየት ጠቃሚ ነው። እነዚህን 10 ነጥቦች ከግምት ውስጥ በማስገባት ለፊቶ ተስማሚ የሆነ ሳሙና መምረጥ ይችላሉ። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምን ልስራላችሁ ሀሳባችሁን ኮሜንት ላይ ጻፉልን። እናመሰግናለን።